እሺ ሰላማችሁ በክርስቶስ ይብዛ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በእውነት እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ብርሸት ነኝ። ዛሬ እንግዲህ አንድ ነገር ይዤላችሁ ያለው እሱ ምንድነው ምክር ነው። ምክሩ ምንድነው ካላችሁ በስደት ላላችሁ እንዲሁም ደግሞ በሀገር ውስጥ ሆናችሁ ለከፋችሁ የሚያጽናና ያጽናናችኋል ብዬ አሰብኩት ከራሴ ተሞክሮ ይዤላችሁ መጥቻለሁ። ያንን ያልኳችሁን ካደረጋችሁ እርግጠኛ ነኝ ትደሰቱበታላችሁ። እኔም በዛ ህይወት ውስጥ ስላለፍኩ ማለት ነውና ምንድነው በፊት ያለሁበት ስደት ነው። በአረብ ዓለም ያለው እና በአረብ ዓለም ላይ በዚህ ሰዓት ስራ የለም እና በጣም ይከፋል። በዚህ ሰዓት ማለት ነው አብዛኞቻችሁ ስራ ላጣችሁ እንዲሁም በተለያየ ፈተና ላይ ላላችሁ ይጠቅማችኋል። በፊት መንፈሳዊ ህይወት ላይ ከገባሁ በኋላ ደህና ነበርኩኝ። ተስተካክሎልኝ ነበር። እንደ አጋጣሚ መንፈስ ያስቸግረኝ ነበርና መንፈሱ ስለሚጨነቅ ነው ብዬ በገዛ እጄ ከመንፈሳዊ ህይወት ከእግዚአብሔር ቤት ርቄ የገጠመኝን ፈተና ልንገራችሁ። ነገር ግን በዚህ ላይ ያስተዋልኩት እግዚአብሔርን ትቶ ምንም ነገር እንደማይሳካ ነው። ዓለም ከምትሰጠን ጣፋጭ ይልቅ እግዚአብሔር የሚሰጠን መራራው እንደሚሻል አይቼበታለሁና ብዙ ምስክርነት ነው። አዳምጡት እና ተጠቀሙበት እላችኋለሁ። ምንድነው በፊት ዓለማዊ ህይወት ላይ ያለው ሙዚቃ ነበር የማዳምጠው። ሙዚቃ የምር እውነቴን ነው የምላችሁ አንድ አፍታ አዳምጬው ሰላም የሚሰጥ ይመስላል አይደል? ነገር ግን አይሰጥም። የሆነ ትዝታን በተለይ ከከፈትኩኝ እያዳመጥኩትኝ ነበር የሚከፋኝ የማለቅሰው ማለት ነው። ነገር ግን ወደ ዝማሬ ወደ መንፈሳዊነት ስመለስ ዝማሬ እንኳን ለምሳሌ ማለት ነው ዝማሬን በማዳመጥበት ሰዓት ተስፋ ነገ አዲስ ህይወት እንደሆነ ደስ የሚል ህይወት እንደሚመጣ ዛሬ ቢጨልም ነገ ብርሃን እንደሚሆን የሆነ ደስ የሚል ስሜት ያሳየኝ ነበር ማለት ነው። እና ጌታ ሆይ እባክህን ወደ ቀድሞ ወደ መንፈሳዊ ህይወት መልሰኝ እያልኩ ጸልይ ነበረ። ያኔ ጸልያለሁ ስራችሁ ትክክለኛ ጸሎት ሳይሆን እንደዚሁ በአንደበቴ እላለሁ እንጂ ተንበርክኬ አልጸለይኩም አላችሁ። እና ለአንድ አመት መከራዬን ያየሁበት የተፈተንኩበት የሰው ፊት የገረፈኝ ሰው ዘመድ ቤተሰብ ጓደኛ የራቀኝ አመት ነው ማለት ነው። አንዳንዴ አግኝታችሁ ስታጡ በተለይ የማታውቁትን አዲስ ህይወት ስታዩ በጣም ከባድ ነው። በጣም ከምላችሁ በላይ ማለት ነው። እና በጣም ፈተና ያየሁበት አመት ነው። ግን ደስ ይላል። በዛ ሰዓት በጣም ነበር ማማረረው፣ በጣም ነበር የማለቅሰው። ዛሬ ግን ደስ ይለኛል ያን ፈተና ስላየሁት ማለት ነው። እንድጽናናበት እንድጠነክርበት ስላደረገኝ ማለት ነው። እና ወደ ዓለማዊ ስትዞሩ ሰው ፊቱን ያዞርባችኋል። በተለይ ስታጡ፣ በተለይ እጃችሁ ባዶ ሲሆን ሰው ፊቱን ያዞርባችኋል። ማንኛውም ሰው ቢሆን ፊቱን እንደሚያዞርባችሁ በዚህ እነግራችኋለሁ ማለት ነው። እና ያያችሁት ትረዱኛላችሁ፣ ላላያችሁት ግን አዲስ ስለሚሆን ምን ማለት ነው ልትሉ ትችላላችሁ። ምክንያቱም አላያችሁትም አልፈርድባችሁም ነው። እና በዚህ ፈተና ላይ ላላችሁ ወደ እግዚአብሔር ቤት ተመለሱ። ባገኛችሁ ሰዓት እንደው ቢያቅታችሁ አንድ አቡነ ዘበሰማያትና 41 ስግደት መስገድ አያቅታችሁ። ሽንት ቤት እንዲሆን ገብታችሁ አያቅታችሁ። በቀን አንዴ ማለት ነው። ጊዜ ላላችሁ ደግሞ ትክክለኛውን ጸሎት ጸልዩ። ውዳሴ ማርያም፣ የዘወትር ጸሎት፣ ውዳሴ ማርያም፣ ዳዊት፣ በተለይ ጸሎተ ዳዊት የንስሐችን መታጠቢያም አንዱ ጸሎተ ዳዊት ነውና ዳዊት በርከት አድርጋችሁ ጸልዩ። እግዚአብሔር ስላበዛችሁ ሳይሆን አቡነ ዘበሰማያትን ከልብ ሆናችሁ 41 ከሰገዳችሁ ይሰማል። ወይም እናንተ ልቦና ነው። እና በንስሐ ገብታችሁ በተለይ ንስሐ ስትገቡ ኃጢአታችሁን ሲቀል
ትክክለኛው መንገድ ስትይዙ ሁሉ ነገር ይስተካከላል። እና ለተቸገራችሁ የምለው ያንን ነው። ጸልዩ፣ ጸሎት አድርጉ፣ ንስሐ ግቡ። በተለይ ንስሐ ግቡ። አንደኛ ለስጋዊ ሐኪምም ነው፣ ለነፍስም መለምለሚያ ነው። የምር እውነቴን ነው። በስጋ በነፍስም ጥቅም የምታገኙበት ንስሐ እና ተጠቀሙበት ነው የምላችሁ። በተለይ ለከፋችሁ፣ ሰው ለራቃችሁ፣ ሰው ለሸሻችሁ እግዚአብሔር ከጎናችሁ እንዳለ እንዳትዘነጉ። እግዚአብሔር 24 ሰዓት ለደቂቃ ሳይለየን ለሰከንድ ሳይለየን አለ። ሰው ስለሸሻችሁ ደስ ይበላችሁ። በእውነት እግዚአብሔር ስለማይሸሻችሁ ማለት ነው። እግዚአብሔር ከፊታችሁ ስላለ ማለት ነው። የዛሬያችሁን ፈተናችሁን አይቶ የነገ ደስታችሁን ስለሚሰጣችሁ እና አንዳንዴ ሰው የሌለን ይመስለናል አይደል? እግዚአብሔር ግን አለ። እንጃ ምን እንደምል አላውቅም። መናገር እስኪያቅተኝ ድረስ አፌ ተንተባተበና ያን ፈተና መግለጽ የምችልበት አንድ ስላጣ እና እምላችሁ ሰው ቢሸሻችሁ እግዚአብሔር እንዳልተዋችሁ አስታውሱ። አምላኬ መቼ ይሆን ሰው የምታደርገኝ እንደ ሰው የሚቆምበትን ቀን ቅርብ አድርገልኝ እያላችሁ እግዚአብሔርን ጠይቁ፣ ይመልስላችኋል። መልሱን ቅርብ ነው እና ዛሬ እግዚአብሔር ይመስገን በመድኃኒዓለም ቸርነት በእናቴ ቅድስት ድንግል ማርያም መሐሪነት እንዲሁም በቅዱሳን በቅዱስ ጊዮርጊስ፣ በቅዱስ ገብርኤል፣ በቅዱስ ሚካኤል አማላጅነት በሁለት እግሬ ቆሜ እንደ ሰው አለበት ላይ ተቀምጫለሁና እግዚአብሔር ይመስገን። እግዚአብሔርን በዛው ማመስገኑልኝ ያለፈውን ህይወት ስለመለሰልኝ ደስተኛ ነኝ እና የማይለወጥ የሚመስለን ቀን ይለወጣል። የጨለመ የሚመስለን ቀን ብርሃን አለው። አንድ ቀን ብርሃን አለው። ስለዚህ ለዚህ ምንድነው መፍትሄው? ጸሎት፣ ስግደት ነው። አንዲት እህቴ መከርኳትና ማለት ነው ምን አለች? ለእኔ አላለችኝም በነገራችን ላይ ነው። ያው ዓለማዊ ናት፣ አልፈርድባትም። በእርግጥ ግን ይህን ያነሳሁበት ምክንያት እናንተም እንዳትመረሩ ለማለት ያክል ነው። መከርኳትና ሄደች ማለት ነው። ኤፍቢ ላይ ምን አለች? ፖስት ስታደርግ ምክር ለመካሪው ቀላል ነው ለተቀባዩ እንጂ አለች ማለት ነው። እና እናንተም በፈተናው ላይ ስላላችሁ በእርግጥ እና ዓላማዊ ስለሆናችሁ ይህ ምክር ለእናንተ እናስባ ነው ሊያስብላችሁ ይችላል። ነገር ግን ይጠቅማችኋል። ተግባራዊ ካደረጋችሁ ይጠቅማችኋል። ፈተና ሊመጣባችሁ ይችላል። ፈተና ነው። ይህን ፈተና ታግሳችሁ እግዚአብሔርን ይዤ አልፋለሁ ኃይልን በሚሰጠኝ በክርስቶስ ሊሆን ይችላል ብላችሁ ካላችሁ ግን ይታለፋል። የማይታለፍ ነገር እና የሰማችሁትን ተግባራዊ ያደርጉት። እግዚአብሔርን ይዛችሁ እግዚአብሔርን አስቀድማችሁ ህይወታችሁን ዓላማችሁን ማስተካከል ትችላላችሁ። እና ይሄን ነው የምላችሁ። እውነት እኔ እንጃ ምን እንደምን አላውቅም። አንዳንዴ የተደረገላችሁን ነገር አብራርታችሁ ለመናገር ትንሽ ከባድ ነው። ለመናገር ቃል ያጥራችኋልና የኔ እንዴት መሰላችሁ ዛሬ ስረዳው ከእግዚአብሔር ይልቅ ይህ ብር ይሻለኛል ብዬ እንዲሄድኩ ነው የሚሰማኝ ማለት ነው። ደግሞም ነው እግዚአብሔርን ትቼ ወደ ዓለማዊ መሄድ ማለት እኔ በዛ ሰዓት የሄድኩኝ ትንሽ ሰርቼ ወደ እግዚአብሔር ቤት እመለሳለሁ ብዬ ነው ከጸሎት የራኩት ማለት ነውና አይ ሰይጣን እኮ ሲያታልል እና ከእግዚአብሔር ይልቅ ይህ ብር ይሻለኛል እንደማለት ነው ምርጫዬ ማለት ነው። በዛ ሰዓት እንደዛ ነው የተሸወድኩት። ዛሬ ግን ብር አጥቼ የምበላው መጠጣው ባጣ ራሱ
እግዚአብሔርን ከያዝኩት አልፋለሁ። እግዚአብሔርን ይዤ ግን ወደፊት እሄዳለሁ። አልርቅም፣ አልጠፋም ማለት አይደለም። ሰው ነኝ፣ ልሳሳት እችላለሁ። ግን ዓለም ከምትሰጠኝ ጣፋጭ ይልቅ እግዚአብሔር የሰጠኝ መራራው እንደሚሻል አይቼበታለሁ። እና ይህ ነገር ይጠቅማችኋል። በሙዚቃ ህይወት፣ ባለሙያ ህይወት ላላችሁ እግዚአብሔር በሚያውቀው አይጠቅማችሁም። የምር አይጠቅም። ተመለሱ። ነገሮቻችሁ እንዲስተካከሉ በስጋም በነፍስም እንዲስተካከልላችሁ ወደ እግዚአብሔር ቤት ተመለሱ ነው የምለው። እውነት ያው ጭቅጭቅ ነው የሚሆንባችሁ ለእናንተ እርግጠኛ ነኝ። ግን ደግሞ ያው እረዳችኋለሁ፣ እኔም በዛ ህይወት ላይ ስላለፍኩበት። ግን ተግባራዊ ካረጋችሁ እስኪ ይህን ነገር ልሞክረው እንኳን ብላችሁ መስመሩን ከያዛችሁ እርግጠኛ ነኝ አትወጡም። ምክንያቱም እንደ ሱስ ነው የሚሆንባችሁ። ደስ የሚል ስሜት እየመጣ እያያችሁ ስለምትሄዱ እና ትቀጥላላችሁ ብዬ አስባለሁ። ይጠቅማችኋል። ይህን የምላችሁ በእውነት አብራርቼ መናገር አልቻልኩም፣ ይቅር በሉኝ። ስላዳመጣችሁ አመሰግናለሁ። እግዚአብሔር ያክብርልኝ። በተረፈ ሰላማችሁ ይብዛ። እንደዚሁም ደግሞ ምክሬ ልተመቻችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ደህና ሆኑልኝ።